ነው የሚያስቸግረው? እነሱ ምን አልስማሙት ነገር አለ? ሁለቱም የፕሪቶሪያ ስምምነት ይከበር ይላሉ። እነሱ ያልተስማሙበት ጉዳይ የአብይ ጉዳይ ለምንድን ነው የሚሆነው? የእሱን ግዴታ ላለመወጣት ሰበብ ይፈልጋል። ከዛ አንደኛውን የስምምነቱ ታማኝ ሌላኛው የስምምነቱ ከሃዲ እንዲሆንና እንደዚህ አይነት ጨዋታ መጫወት ይፈልጋል። ሌላም ጉዳይ አለ። አሁን ነገሮች እናመሰግናለን ዶክተር ጸጋይ አራርሳ። መቼም የሰው ልጅ ለራሱ ነው የሚሰራ፣ ለህይወቱ ነው፣ ለህሊና ነው። የህሊና እረፍት እንዲያገኝ ነው የሚሰራ። ይኸውላችሁ አንድ ነገር ልበል፣ እንዳትቀየሙኝ ሁላችሁም። እኔ የኦሮሞ ህዝብ አላውቀውም ነበር። እኔ ትግራይ ነው የተወለድኩት፣ ትግራይ ነው ያደግኩት። እኔ ትግራዋይቲ ነኝ ብዬ ስናገር አንቺ ዘረኛ፣ አንቺ ጎጠኛ፣ አንቺ ብሔርተኛ፣ አንቺ ገመድ አፍ፣ አንቺ ተብታባ ብለው የሚሰድበኝ ማን ነው? እነዚህ ኢትዮጵያንዝም አዲስ አበባ ናቸው። ኢትዮጵያንዝም አዲስ አበባ በድብቅ ማንነታቸው ደብቀው በስመ ኢትዮጵያንዝም፣ በስመ አዲስ አበባ፣ በስመ ብሔርተኛ፣ ጎጠኛ፣ ዘረኛ የሰው ልጆች ትውልዳቸው እንዳይገልጹ አሻማቀው ትውልድ አልባ፣ ወላጅ አልባ፣ ዘር አልባ ያደረጓቸው ቢያንስ በዚህ 200 ዓመት ነው። ይሄ መታወቅ አለበት። አሁን እኔ ስለ ኦሮሞ አላቅም ስላችሁ እውነቴ ነው፣ እየዋሻው አይደለም። እኔ ከትግራይ ቀጥታ ውጭ ሀገር ነው የወጣሁት። መሀል ሀገር አላውቀውም። እኔ መሀል ሀገር ያወቅኩት በዚህ 7 ዓመት ነው። ምክንያቱም ለምን አላወቅኩትም? ምክንያቱም እኔ ኢትዮጵያዊት አይደለሁም። I never have any feeling about Ethiopianism. የውሸት፣ የግድያ፣ የጥፋት ስም ነው ይሄ ኢትዮጵያንዝም። ስለዚህ ከመጀመሪያውም ሳቅ ነበር። ትግራይ ግን ወላጆቼ ናቸው። ትግራይ ማለት ወላጆቼ ናቸው። አያቶቼ፣ ቅድመ አያቶቼ ናቸው። አዎ በራስ መተማመን እኔ ትግራዋይቲ ነኝ ብዬ የዓለም ህዝብ አስተዋወቃለሁ። ይሄ ትክክል ነው። ለዚህ ነው ደግሞ ኦሮሞ ማን ነው፣ ደቡብ ማን ነው እንዳለ ብሔር ብሔረሰቡ አላቃቸውም። እኔ የማውቀው ኤርትራ፣ አማራ፣ ያውም ስለተወለድኩ ከዚያ ነው ያወቅኳቸው እና ትግራይ። ለምን ዋሻለሁ? ለምንድን ነው የምዋሸው? እማላቀው አላቅም፣ እማቀው አውቃለሁ ማለት ይሄ ስህተት አይደለም። ለዚህ ነው የኦሮሞ ህዝብ አላውቀውም እያልኩ ያለሁት። በዚህ 7 ዓመት ግን በጥልቅ ነው ያነበብኩት። በጥልቅ ዲፕሊ ኦሮሞ ማን ነው? ኦሮሞ ማን ነው? እነዚህ 86 ብሔር ብሔረሰቦች ማን ናቸው ብዬ አሁንም እያጠናሁ ነው። ግን ለመጀመሪያ ጊዜ ጥናት የጀመርኩት በሃጫሉ ሁንዴሳ ግድያ ነው። ሲገደል እኔ 2 ወር አልቅሻለሁ። ለምን ብትሉኝ እንዴ ይሄ ልጅ ወጣት ነው። የኦሮሞ አይኮኒክ ወይካ ብሌን አይናቸው ነው ለኦሮሞዎች። እንዴት ገደሉት? ለምን ገደሉት? ምንድነው ምክንያቱ? ምንድነው ጥፋቱ? የሃጫሉ ሁንዴሳ ጥፋት ምንድነው?
ማወቅ እፈልጋለሁ ብዬ ነው ያጠናሁት። አጠናሁ። አሃ ከሞቱ በፊት ከማን ጋና ነው በተልሔም ታፈሰ ጋዜጠኛ ማለት ነው። ከእሷ ጋር ተነጋግሮ ነበር። እኔ ኦሮሞ ነኝ፣ ማንንም አልጠላም። ወላጆቼ ኦሮሞ ናቸው፣ አያቶችም ኦሮሞ ናቸው። ይሄ ማለት ግን እኔ ማንንም አልጠላም ብሎ ተናግሯል። የበተልሔም ታፈሰ ሂዳችሁ አዳምጡት። ይሄ ቃለ መጠየቅን የሰምቼዋለሁ። ወንጀሉ የግድያ ወንጀል የሃጫሉ ሁንዴሳ ግድያ ለምን አባህ ነው እኔ ኦሮሞ ነኝ ያልከው ነው። ያ ነው ወንጀሉ። ይሄ ነው ያስገደለው አልኩ። እኔ በጣም ነው የገረመኝ። እነዚህ ሰዎች ታዲያ እነዚህ ኢትዮጵያንዝም ማን ናቸው? ከዚያ ነው እንግዲህ የኦሮሞ ህዝብ ማጥናት የጀመርኩት። ጥናት እንደ ጥናት ኦሮሞዎች አዎ መጥፎ ኦሮሞ አለ፣ መጥፎ ትግራዋይ አለ፣ መጥፎ በዓለም ዙሪያ በአንድ ማህበረሰብ መጥፎዎች አሉ። አዎ ገዳዮች አሉ። አዎ አጥፊዎች አሉ። አዎ ሰፊው የኦሮሞ ህዝብ ግን በሰብአውነት የታነጸ ህዝብ ነው። ይሄ ነው ጥናቴ እስካሁን እያጠናሁት ያለሁት። በሰብአውነት የታነጸ ኢትዮጵያ ውስጥ ኦሮሞ ነው። በሰብአውነት እንዴት ልትሉ ትችላላችሁ። እንዴት የሚል ብልህ ነው የሚጠይቅ። ዌር ሃው ዌን ዋይ ስትጠይቁ መልስ አለ። የኦሮሞ ህዝብ ያወቅኩት በዚህ በትግራይ ጦርነት ነው። በጥልቅ ያወቅኩት ትግራይ ሲቃጠል ሰሜናውያን ሲስቁ ነበር። ኢትዮጵያንዝም ሲያላግጡ ነበር። በሰው ደም፣ በህፃናት ደም ኢትዮጵያንዝም፣ ኢትዮጵያን ኦርቶዶክስ እነዚህ በተለይ አዲስ አበባ በጣም ሲያላግጡ ነበር። በኦሮሞ በወለጋ ህዝብ ሲያልቅ ሲያላግጡ ነበር። የዛሬ 6 ዓመት ከዚያ ትግራይ ደግሞ በበለጠ ነው ያላገጡት። በሰው ደም፣ በሰው ስጋ ሰው እንዳንተ በእሳት ያቃጠልክ እንደ ባርቢኪው ስትበላ በምጥሚጣ በዳቦ በቂጣ ያልክ አዳመጥኩ። እኔ አይቻለሁ፣ አዳምጫለሁ። ተግባባን። ግን በዚያ ወቅት ሰሜናውያን የኤርትራ መንግስት እነዚህ እኮ ለእኔ አያቶች እኮ ናቸው። ኤርትራውያን አያቶች ናቸው። ተጋሩ አያቶች ናቸው። ይሄ ጎንደር የሚባለውም አያቶች ናቸው። እነዚህ እነማን ናቸው? ሰሜናውያን። ማን ነው እየገደሉ ያሉ? ሰሜን። ሶስቱም ሰሜናውያን ግድያ ፈጽመዋል። የኦሮሞ ህዝብ ግን አሁን ነው ያወቅኩት እኔ እነዚህ ሰሜናውያን አንድ እንኳን ይሄ ስህተት ነው የጦርነት በትግራይ ያለ ሰው የለም። ይሄ ጥፋት ነው ከኤርትራም አሉ፣ ከአማራ በተለይ የለም። ሲያላቅጡ ሲስቁ ነበር። በጣም ያሳዝናል። ኦሮሞ ግን ተውት። ይሄ ታራታ የኦሮሞ ተወላጅ ታራ እሱ ተውት። በእልፍ አላፋት ከትግራይ ህዝብ ነው የቆሙት። ኡኡን ያሉት ተጋሩ ተገደሉብን ያሉት ተጋሩ
እሳት እየፈሰሳባቸው ነው ብለው ያሉ የኦሮሞ ታራ ኦሮሞ አልቅሷል። በኢንተሌክቹዋል ምሁራን ደግሞ ፕሮፌሰር አወል ይረሳል እንዴ? እኔ አልረሳው። ፕሮፌሰር አወል፣ ፕሮፌሰር ስቄል ገቢሳ፣ ዶክተር ጸጋይ አራርሳ፣ ዶክተር ሄኖክ ገቢሳ፣ ዶክተር ማን ነው ኢታና ሀብቴ፣ ዶክተር ግርማ ያና፣ እናንተ በልቤ ተጽፋችኋል። በእኔ በትግራዊቲ ዘለዓለም ዓለም ህዝብ አስተምራለሁ። ምን አይነት የኦሮሞ ኢንተሌክቹዋል የሰው ልጆች እንደሆኑ እነ ኦቦ በቀለ ገርባ፣ እነ ኮሎኔል ገመቹ አያና፣ እነ ቤቴ ኦርጌሳ መቼም ከልቤ አትፋቁም። ኦሮሞዎች ናችሁ። አሁን ነው ያወቅኳችሁ። ግን ምን አይነት ሰብአውነት የተላበሳችሁ እንደሆነ በጣም ገርሞኛል። እንኳን አወቅኳችሁ፣ እንኳን እናንተን ሳላቅ አልሞትኩ። ስለዚህ ስለ ኦሮሞ ህዝብ ይሄንን ማውቀው እኔ በርካታ ናቸው። ሰሜናውያን ግን እኔ ነግራችኋለሁ፣ በአፍጢማችሁ ብትደፉ ሰሜን አያገባኝም። እናንተ ጨካኞች ናችሁ። ህፃናት ትገላላችሁ፣ ሴቶች ትደፍራላችሁ። እናንተ ሰሜናውያን አማራ፣ ትግራይ፣ ኤርትራ የታባታችሁ ትገባላችሁ። እናንተ ከእንስሳ በታች እኔ ልደብቅላችሁ። If you are a man, why don't you fight with your own size? Why are you killing children? Why are you killing children? I'm asking you. If you are a man, if you are a woman, go fight with your own size. አታደርጉትም። ለምን ከእንስሳ በታች ናችሁ? አያገባኝም። ካሁን በኋላ እነግራችኋለሁ እንዳለ ነው። የምን አባታችሁ መደበቅ? እኔ ልደብቅላችሁ? አማራ፣ ትግራይ፣ ኤርትራ እናንተ ስደተኞች፣ እናንተ አንቀላዋጮች፣ እናንተ ለማኞች አገር አለን ብላችሁ ለምን አገራችሁ ቁጭ አትሉም? ለምን አባታችሁ ነው ስደት የምትሄዱት ወደ መሀል ሀገር? ነግራችኋለሁ እንዳለ ነው የምነግራችሁ። እችን ብዬ ልጨርስ። እንግዲህ አዳምጡ። የኤርትራ ጠላቶች እነማን ናቸው? እንግዲህ እነዚህ ዩቱብ ሄዳችሁ አዳምጧቸው። ዩቱብ አላቸው። ማን ይባላሉ? አኪለ ሚዲያ፣ ቀንዴል ሚዲያ፣ እውነት፣ ጆርጂዮ ድራር፣ ወድ ባሻይ፣ ወድ ጣባ፣ ማዕበል ክፍላይ፣ ሶሎ ሚዲያ፣ ሳህል ፕሬስ፣ ወድ ሳውራ። እነዚህ የኤርትራ ጠላቶች ናቸው። የትግራይ አይደሉም፣ የኢትዮጵያ አይደሉም። ሚኪ አምቼ፣ ሚኪ ቲቪ፣ ቴዎድሮስ ዘርኡ፣ አረጋይ ሓጎስ፣ ብርክቲ ፀሃየ፣ ትርሓስ ተወልደ፣ አፈወርቂ ግርማይ፣ ሄምቦል ሚዲያ፣ ኢሳያስ ዘርአ፣ ወድ ተወልደ። እነዚህ ዩቱብ አላቸው። 24/7 የኤርትራ ህዝብ ወደ ህልቂቱ ያዳረጉት እነዚህ ናቸው። እንዲታወቅ ለታሪክ ሳሚ ሽኮር፣ ፒኮክ ኤርትራ፣ ናቅፋ ሚዲያ፣ ሳሕል ሚዲያ፣ አኽዓበት ሚዲያ፣
ዳህላክ ለንደን ኢንጂነር ተስፋይ አዳምጡ። ዲኤም ሚዲያ ናቸው እነዚህ። ዩቱብ ገብታችሁ እነዚህ እዩዋቸው። 24/7 ምንድን ነው የሚናገሩት? ኤኤኤን ሚዲያ አናህዳ፣ አብርሃ ገብረ፣ ሄለን ኢን ካናዳ፣ ማራናታ፣ ዮርዳኖስ፣ በርኔንተ፣ ማማ ታማለች የሚለው በትግርኛ ማማ ሐሚማትናላ፣ ዘርሰናይ ግርማይ፣ ሶፊያ ተስፋ ማርያም፣ ዶክተር ግዲሆን፣ ዶክተር አንደ ማርያም፣ ፕሮፌሰር ተስፋጽዮን መድኃኔ፣ ፕሮፌሰር አስመሮም ለገሰ፣ በጣም በርካታ ናቸው። ዶክተር ተስፋይ አርዓዶም ይባላሉ። በትግራይ ወገንስ ማን ይባላሉ? በትግራይ ያሉ ደግሞ ገረመድህን አርአያ፣ አረጋው በርሄ፣ ጊደይ ዘራጼን፣ አረጋሽ አዳነ፣ ገውሩ አስራት፣ ብልጽግና ትግራይ፣ አረና ትግራይ፣ ፈንቅል ትግራይ። እነዚህ የትግራይ ጠላቶች ደግሞ ትግራይ ጠላት መርተው የገቡ እነዚህ ናቸው። የትግራይ ቤት ሰብረው የገቡ እነዚህ ተጋሩነን ባዮች ናቸው። አብይ አሕመድ አይደለም። ሌላ አርከበ ዕቁባይ፣ ሳሞራ ዮኑስ፣ ኢትዮጵያን ኤርላይንስ፣ ተወልደ ገረ ማርያም፣ ሚኒስተር ኦፍ ሄልት ሊያ ታደሰ፣ ሄርሜላ አረጋዊ፣ እናቷ ደግሞ ሐረጎይን አሰፋ። እነዚህ ይጠየቃሉ በሰው ደም። ጋዜጠኛ ቴድሮስ አለማየሁ፣ ጋዜጠኛ አቦብሽ ካሕሳይ፣ አርአያ ተስፋ ማርያም፣ ሊላይ ኃይለ ማርያም፣ እነዚህ ተጠያቂ ናቸው። ነቢዩ ስሑል፣ አታክልቲ ኃይለ ስላሴ እዚኦም ደም ተጋሩ ሰትዮም ዝጎስዑ ዘለዉ እዮም። ደም ወለዶም ግደፍዎ ተጋሩ ደም ወለዶም ስጋ ወለዶም ዝበልዑ እዮም እዚኦም። ናትናኤል አስመላሽ፣ ወዲ ሻምበል፣ ኢዛና ዘአክሱም፣ ጆን ጻጽ እዚኦም ኩሎም አነ ኣብ ሊስት ተቐሚጠ እዮም ኣለኹ። ደም ተጋሩ ደም ወለዶም ስጋ ህፃውንቲ በሊዖም እዮም። እዚ መጀመርያ ክፍለጥ ኣለዎ። እዚኦም ንሎሚ ይኣኽለኩም እዩ። ኣብ ዝቕፅል ካልኣት እውን ኣለዉ። በዓል ጀነራል ዮሃንስ ገረ መስቀል እኮ እዮም ጀነራላት ኮይኖም ንትግራይ ብመሪሕነት ዝኣተዉ። ክንደይልና ክንቆፅሮም ሕጂ እውን ኣለዉ። ስለዚ ጉድኩም ከጋልፆኩም የብለኩም ኣለኹ። ጉድኩም ክትጋለፁ ኢኹም አንቱም ትሕቲ እንስሳ እየ ዝብለኩም ዘለኹ። እንስሳ ይኮንኩምን ትሕቲ እንስሳ ዝፅየፎ ስራሕ ሰሪሕኩም ስለ ዝኾንኩም እንስሳታት ይፅየፍዎ እዮም። እዚ አንቱም ብወገን ከበሳ ዘለኹም ሓማሴና ኮሎ ጉዛይ ሰራየ ነግረኩም ኣለኹ። አንቱም ተጋሩ ትበሃሉ ነግረኩም ኣለኹ። ትሕቲ እንስሳ ወሪድኩም ደም ህፃውንቲ ሰቲኹም ስጋ ህፃውንቲ በሊዕኹም ደቂ ኣንስትዮ ደፊርኩም ብማህፀን ኣዴታትኩም ተፃዊትኩም ትሕቲ እንስሳ ኢለኩም ኣለኹ። ታዲኹም ክተምፅኡ ካብዚ ሓሊፍኩም ምንም ክተምፅኡ ትኽእሉ የለን። ካብዚ ሓሊፍኩም ተምፅዎ ነገር የለን። አንቱም ሕሙማት ርእሲ ክንገረኩም እዩ ዘለዎ። ዩ ኣር ሜንታሊ ሲክ ዩ ኣር ዲሞትድ ዩ ኣር ናት ሂመን ዩ ኣር ሳብ ሂመን ዩ ኣር ሳቨጅ I don't know what to say more than that.